ሰላም ሰላም የኪያ ቤተሰቦች እንዴት አደራችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ የምሰራላችሁ የእንቁላል ሳንድዊች ነው። አሰራሩን አብረን እናያለን። እዚህ ጋር እንደምታዩት ሽንኩርት በክቡ የተከተፈ፣ የፈረንጅ ቃራ በክቡ የተከተፈ፣ ቲማቲም በክቡ የተከተፈ ያለ፣ ቃራ አለ። እዚህ ጋር ሳንድዊች አለ። ጋር ካቻባል አለ። አሁን ወደ አሰራሩ እንግዲህ እዚህ ጋር መጥበሻችን ግለዋል። ወይራ ዘይት አረግበታለሁ። እናንተ ማንኛውም ዘይት ያላችሁን መጠቀም ትችላላችሁ። እንደዚህ መጥበሻው ላይ ቁጭ እናደርጋለን። በዚህ መልኩ አስቀምጠናል። ትንሽ እስኪበስል እንጠብቀዋለን። አሁን እንደራርበዋለን ማለት ነው አንድ ላይ። እንደዚህ ከደራረብን በኋላ አሁን መሀሉ ላይ እንቁላሉን እንጨምራለን ማለት ነው። እንግዲህ እንቁላሉን ጨምረናል። በአንድ እጄ ስልክ እየያዝኩ ስለሆነ ነው የማላሳያችሁ፣ ይቅርታ። አሁን እዚህ ጋር ቃራ እናደርግበታለን። ትንሽ ከድነን እናስቀምጠዋለን እስኪበስልልን ድረስ። ዋው እዩት ሲያምር! አሁን በስሏል። ይኸውላችሁ ትንሽ ይቀረዋል ግን እንቁላሉ በስሎ ወጥቷል። አሁን ሳንድዊች እንሰራለን ማለት ነው። ዳቦውን መሀሉን ከፍተናል። ዳቦ በዚህ መልኩ ተዘጋጅቷል። አሁን የሰራነውን እንቁላል እናረግበታለን ማለት ነው። ለሁለት ቆርጣችሁ ማድረግም ይቻላል። ታለቀብኝ ለሁለት ቆራረጥኩት። እንግዲህ ውዶቼ የዛሬው ቁርሳችን በዚህ ሁኔታ ተጠናቋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። አስተያየት እጠብቃለሁ ከእናንተ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ